ሰላም ሰላም እንዴት ናችሁ? የግሪን ቴክ ሞዴም እንዴት ኮንፊገር ማድረግ እና ፓስወርድ እንዴት መቀየር እንዳለባችሁ ነው ሲበላሽባችሁ ማሳያችሁ። እና ግሪን ቴክ ማለት እችኛዋ ነች የኢትዮ ቴሌኮም ሎጎ ያላት እና ሁለት አንቴና ያላት ሞዴም ነች። እዚህ ጋር እንደምትመለከቱት ማለት ነው። ስለዛ አሁን መጀመሪያ ከጀርባ እችን ነገር በደንብ ማየት አለባችሁ። እዚህ ጋር ዋይፋይ ፓስወርድ የምትልና አድሚን የምትሆን ደግሞ እዛ ጋር ፓስወርድ ብላ አድሚን እና እዛናም አይፒ አድሬስ 192.168.1.1 የምትውላለች እና እነዚህ ነገሮች በደንብ መያዝ አለባችሁ ወደ ዋናው ነገር ከመሄዳችን በፊት። ምክንያቱም መጨረሻ ላይ ስለምንጠቀማቸው ማለት በተለይ ደግሞ እዚህ ዋይፋይ ፓስወርድ የምትሏን እያንዳንዱ ካፒታል ስሞል ደግሞ ስሞል በማድረግ በደንብ መያዝ አለባችሁ ማለት ነው። እና ቀጥታ እንዴት አሁን ኮንፊገር ማድረግ እንዳለብን ነው ማሳያችሁ። ያው ፓወራችሁን ከሰካችሁ በኋላ እቺ ፓወር የምትሏ ትበራለች ማለት ነው። እዛም ደግሞ የቴሌ መስመር ስትሰኩ ደግሞ ሁለተኛ ላይ ያለችዋ ትበራለች። ሶስተኛ ላይ ያለችዋ ደግሞ ኢንተርኔት የምትሏ ደግሞ ኮንፊገር ከተደረገ በኋላ የምትበራና መጨረሻ ላይ ደግሞ የምትመለከቷት ምንድነች ደብሉላን ወይም ደግሞ እሷ ከበራች ከስልካችን ጋር ይገናኛል ማለት ነው። እና ይሄን ስቴፕ አሳያችኋለሁ። ሶ ኦን አድርገን ፓስወርድ አስገብተን ደግሞ ወደ ውስጥ እንዴት እንደምንገባ ነው ማሳያችሁ። ኦን ካርጋችሁና ኮኔክት ካረጋችሁ በኋላ ስሙ ከመጣላችሁ በኋላ ቀደም ከጀርባ ያሳያችሁን ፓስወርድ ታስገቡና ዋይፋይ ፓስወርድ ብሎ ካስገባችሁ በኋላ ኖርማሊ ኮኔክትድ ብሎ መጣ። ለምሳሌ አሁን እኔ መጀመሪያ ኮንፊገር ሲያደርግኩና ስሙ ስለቀየርኩ ኦሬዲ ኮኔክት አድርጓል። እናንተ ግን መጀመሪያ ኮኔክት ለማድረግ ዋይፋይ ፓስወርድ የምለውን ስሙ የመጣላችሁ ላይ ክሊክ አድርጋችሁ ታስገባላችሁ። ሶ ኮኔክት ካደረጋችሁ በኋላ አሁን ወደ እቃ ውስጥ ለመግባት ምን ታደርጋላችሁ? ክሮማችሁን ትከፍታላችሁ ያለውን ብሮዘር ማለት ነው። ለምሳሌ እኔ ብዙ ጊዜ የምጠቀመው ያው ክሮም ስለሆነ ክሮም ላይ 192.168.1.1 የሚለውን ታስገባላችሁ። ከዛ በኋላ ይሄኛው ኢንተርፌስ ይመጣላችኋል። ከላይ አድሚን በስሞል ሌተር ትሞላላችሁ ማለት ነው። ዜን ሎጊን ካደረጋችሁ በኋላ ቪው ዴስክቶፕ የሚለውን ክሊክ ታደርጋላችሁ። ቪው ዴስክቶፕ የሚለውን ክሊክ ካደረጋችሁ በኋላ አሁን ኮንፊገር ለማድረግ እንሄዳለን ማለት ነው። ኮንፊገር ስናደርግ ሁለት አይነት ኮንፊገሬሽን ነው የምንሰራ፣ የፒፒኦይን ኮንፊገሬሽን እና እንደዛውም ደግሞ የአይፒ ኮንፊገሬሽን ነው። አሁን ላይ ኢትዮ ቴሌኮም ላይ በብዛት እየሆነ ያለው የፒፒኦይ ኮንፊገሬሽን ስለሆነ አይፒ ምናምን አይደለም። ሶ ከላይ አሁን እቺ ዲኤስኤል ታይፕ የምትለዋን ፒቲኤም ላይ ከሆነ ኤቲኤም ላይ አድርጉ፣ ኤቲኤም ላይ ከሆነ ኖርማል አስ ኢት ኢዝ። ሶ ኮንፊገር የምናደርገው እንደ አጋጣሚ የአይፒ ኮንፊገሬሽን ከሆነ ከላይ ቪፒአይውን 8 እንሞላለን፣ ቪሲአይውን ደግሞ 8 እንሞላለን ማለት ነው። ከዛ በመቀጠል ኮኔክሽን ታይፕ የምትላለች ኮኔክሽን ታይፑን እነካና ስታቲክ አይፒ አድሬስ እንላለን የአይፒ እየሞላ ስለሆነ። ከዛም በኋላ እዚህ ጋር አይፒ አድሬሱን የእናንተን አይፒ አድሬስ ትሞላላችሁ፣ የተሰጣችሁን አይፒ አድሬስ። ለምሳሌ አሁን ኖርማል እዚያ የምጠቀመው ለምሳሌ 10.137.6.143 ነው። ከዛ ደግሞ ሰብኔት ማክስ ቴሌ ላይ ሰብኔት ማክሱ ኮንስታንት ነው 25.225.225.192.0 ነው። ከዛ ደግሞ ሰብኔት ማክስ እንዳያላችሁበት አካባቢ ስለምላይ ጥንቃቄ አድርጉ። ይሄንን ከቴክኒሻኑ መውሰድ አለባችሁ። ሁሌ ቴክኒሻኑ ካስገባላችሁ ይሄንን ከሱ ሳትወስዱ ምን ሪሴት ማድረግ ያለባችሁ። ሰርቨር ዲኤንኤስ ሰርቨር ኖርማሊ ዶሜን ኔሙ ችግር የለውም 88 አራት ጊዜ ዶት ዶት አረጋችሁ 8844 ብታረጉ የትኛውም ይሰራል ከጎግል ዲኤንኤስ ስለሆነ ይሄንን ሴቭ ታረጋላችሁ ማለት ነው። ሴቭ ስታረጉ ኖርማሊ ይሰራላችኋል። ከዛ ሴቭ ካረጋችሁ በኋላ ቀጣይ የዋይፋይውን ስምና ፓስወርድ የምትቀይሩበት ቦታ ላይ ኖርማሊ ይሄንን ስለሞላው እኔ እናንተ ስትሞሉ ኤስኤስአይዲውን ቀይራችሁ የፈለጋችሁን ትሞላላችሁ። ከዛ በኋላ ፓስወርድ የምለውንም መጀመሪያ ቲክ ታደርጋላችሁ ቪው እንዲያደርግላችሁ እንዲያሳያችሁ አይን ምልክቱን ትነካላችሁ። ከዛ የፈለጋችሁት ፓስወርድ ካስገባችሁ በኋላ መጨረሻ ላይ ሴቭ የምትሏን ትነካላችሁ። ኖርማሊ በዚህ አይፒውን ኮንፊገር ታደርጋላችሁ ማለት ነው። እሺ ፒፒኦይ ከሆነ ደግሞ እዚህ ጋር ቪፒዩስ 0 ታደርጋላችሁ፣ ቪሲዩ ደግሞ 35 ታደርጋላችሁ። ኮኔክሽን ታይፑን ደግሞ ፒፒኦይ ታደርጋላችሁ። ከዛ ዩዘር ኔም የምለው ጋር እናንተ የተላከላችሁን ዩዘር ኔም አካውንት ነበር ለምሳሌ 77 ብሎም ጀምሮን ትሞላላችሁ። ፓስወርድ ምንሆን ደግሞ የተላከላችሁን ፓስወርዳችሁን ካፒታል ከሆነ ካፒታል ስሞል ከሆነ ስሞል አድርጋችሁ ትሞላላችሁ። ድጋሚ ደግሞ ከስር ደግሞ ራሱኑ ትደግማላችሁ ማለት ነው። ራሱኑ እዚህ ጋር ኮንፊርም ፓስወርድ ጋር ትደግማላችሁ። ከዛ በኋላ ሴቭ የሚለውን ነክታችሁ ፒፒኦይ ደግሞ በዚህ ልኩ ይሰራል ማለት ነው። እና
ይሄንን ይመስላል። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንደዛውም ደግሞ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ለምሳሌ አሁን የዚህኛው ካስተመር ሰርቪስ ነምበር እና ፓስወርድ የተላከ ይሄ ነው እና እዚህ ጋር ተጽፏል። ለዛም ደግሞ እናንተም ስለምላክላችሁ ከስልካችሁ ላይ እንደዚህ ነው ከቴክኒሻን ጠይቃችሁ መጠቀም ትችላላችሁ። ይሄንን እንዳትረሱ ማለት ነው። በጣም ወሳኝና ወሳኝ የሆነ ፓርት ስለሆነ ማለት ይመቻችሁ።